በ18 ዓመቴ ስለ ህይወት የተረዳኋቸው 10 ነጥቦች let's talk about ይህ ሀሳብ ለማውራት ትንሽ ራሴን እንትን የራሴን ክሬቲቪቲ ለመጨመር ብዬ በራሴ ጽሁፍ ነው የራሴ ነው ገባችሁ ይሄ ሶ መጀመሪያ no one understand you ማንም አይረዳልህ ይሄ ፖይንት አዘም ገባ ይሄን ሳራ በቃ ምክንያት ፊል አደርገዋለሁ ያ ነገር እኔ ለምሳሌ ፋይተር ነው መሆን ፈልገው ፖድካስተር ነው መሆን ፈልገው ደራሲ ነው መሆን ፈልገው ኢንቨስተር ነው መሆን ፈልገው ሶ በንግድም ተፍተፍ ማለት ፈልጋለሁ እና ፋሚሊዎች አይረዱም ዝም ብለህ አልፈ ተማር ነው የሚል ውጭም ስትሄድ አረ ባካ አንተ እየኖርክ ትግሬ ውስጥ እየኖርክ ኢትዮጵያ ውስጥ እየኖርክ ምንድነው ምትብጫጫ ምናምን ኩራኛ ነህ ግን ምናምን ሞራል በጣም ይመቸኛል ምናምን ይላል ሶ ማንም አይረዳልም ሶ ምን ማረጋ እሺ ማንም አይረዳልኝ እንትል ከሆነ ደግሞ ሶ ማንም ስለማይረዳልኝ ጀስት በቃ አላማ ላንተ ነው የሚገባ ገባህ የሆነ በቃ ላንተ ነው የገባህ እንጂ ለነሱ አልተረዳቸውም በሳይኮሎጂ the knowledge of curse ይባላል ገብተህ the curse of knowledge ይባላል የማወቅ መርገም ሶ አንተ የተረዳ ለነሱ አይገባቸውም በቃ ህልም ማለት እኮ ለነሱ ከገባቸው ምን ህልም ሆነ ህልም እኮ ለነሱ ግራ መጋባት አለባቸው እንዴ ማለት አዲስ ነገር ስለሆነ ማለት ነው በዛ አካባቢ በዛ ሀገር እግዚአብሔርም ወይም ያንተ ፈጣሪ የምትለው ለዛ ምክንያት ነው የሰጠህ ማለት ነው ገባ ሶ ህልም ማለት ያንተ የመጀመሪያ ነው ለሌሎችም የመጀመሪያቸው አንተ ተቀብለዋል ምክንያቱም ከላይ ስለተሰጠ ማለት ነው ማንንም አይረዳልም ህልሜ ነው ምናምን የምትለው ማለት ነው ሶ ግን እነሱ ስለማይረዱልህ አይሆንም ወይም አይደለም ማለት ግን አይደለም ይሄ የገባህ ላንተ ብቻ ስለሆነ ግዴታም ከገባቸውማ ምን ህልም ሆነ ህልም ሳይሆን ተራ ነገር ነው ማለት ነው ገባህ ሁለተኛው no one came to save you ማንም ሊያድንህ አይመጣም ማንም ይችላል በጣም ነው በቃ ምትገርመኝ አሁን በህይወት ስትኖር ጋሻ ሊኖርህ ይችላል እናትና አባቶች ወይም ወንድሞች ጥሩ ቤተሰብ ምናምን ሊኖሩ ይችላል የሆነ ቀን ግን በቃ የሚያበቃ ቀን ይኖራል ገባ እሺ ሴፍ ኮን ላንተ አይደለም ሪች የሀብታም ልጅ ምናምን ኮን እደኛ ፈጣሪና መስግኖ ብዬ እፈታለሁ ግን ጀማሪ በቃ ለራሳችን በራሳችን ለምንጥር ወጣቶች ግን ማንም አይመጣልንም በቃ ይሄ በቃ ማንም አይመጣልን በቃ ጀስ መጀመር ነው አሁን በቃ ባለ አቅም ተፍተፍ ማለት ነው በቃ ፖድካስት መጀመር በቃ የሆነ ስራ መትጀምር በቃ ሄደህ ማዋራት በቃ ለምሳሌ ባዲ ቢልደር መሆን ትፈልግ ከሆነ ሄደህ ለባዲ ቢልደር አዋራ ፋይተር መሆን ትፈልግ ለፋይተሮች ሄደህ አዋራ ጸሐፊ መሆን የምትፈልገው ለጸሐፊ ሆነ ቪዲዮግራፈር መሆን ትፈልግ ለቪዲዮግራፈር ፎሬክስ ትሬደር የምትሆን ለፎሬክስ ዲኤም አድርግላቸው በቲክቶክም በኢንስታግራም እና በቃ ዘፋኝ መሆን የምትፈልገው አድርገው ማንም መጥቶ ስለማያድንህ ማለት ነው ሶ ለማንም ምክንያት በቃ ማንም አያድንም በቃ ወንድ ስትሆን በተለይ ደግሞ ይለያል በቃ ማንም አይደለም ሶስተኛ life is how you everything see ይሄ ጥቅስ በትምህርታችን ላይ ማለት ነው በመንደቅ ላይ በእንደዚህ ጽፌዋለሁ life is everything how you see ህይወት ልክ እንዳያት ነው ለምሳሌ ብጫ መነጽር ካረክ ብጫ ሆኖ ነው የሚታይ ቀይ መነጽር ካረክ ቀይ ሆኖ ነው የሚታይ ለምሳሌ እንደዚህ ካረኩ ነጭ ነው የሚታይ አይደል በቃ ያየው ነው ለምሳሌ እንደዚህ ካረኩ ነጭ ነው የሚታይ ሰው የሚታየህ ያረከው ነው የሚታየህ ባንተ መነጽር ሰው መነጽራችሁ በተሻለ ብትቀይሩት በቃ እኔ ነገሮች በምንድነው ለራሳችሁ ኮሽን አድርጉ ለራሳችሁ ስጠይቁ ያ መነጽር ሊቀየር ለእናንተ የሚያሳድጋችሁ መነጽር ሊሆን ይችላል if not now then when አሁን ካልሆነ እና መቼ እንዲያን እስራኤል አዲሳኒያ የሚባል የኤስ ፋይተር አራለ እዚህ ጋር ተቀምጠላችኋለሁ if not now then when በቃ አሁን ካልሆነ እና መቼ ነው የሚሆነው እሺ ፎሬክስ ትሬደር መሆን ትፈልጋለህ አሁን አልጀመርክም እና መቼ ልትጀምር ነው መቼ ልትሆን ነው አሁን ከጀመርክ ከአመት በኋላ ጥሩ ፎሬክስ ትሬደር ትሆናለህ በቃ ህይወት ኤቭሪቲንግ በቃ ትምህርት ነው ገባህ እየወደቅ መነሳት ይሻላል ፐርፌክት ሆኖ ከመቆየት ማለት ነው አሁን ካልጀመርክና መቼ ልጀምር ነው ስለ እሺ አሁን አልጀመርክም
ትናንትናም አልጀመርክም ሶሪ ነገም አትጀምርም ሶ መቼ እያሰብክ ነው ዛሬ ያልጀመርከው መቼ ነው የምትሳሳተው ታዲያ መሳሳት መቼ ነው የምትጀምረው ገባ መሳሳት መቼ ነው የምትጀምረው ነው ሶ አሁን ካልሆነ እና መቼ ነው የምታደርገው መቼ ነው የሚሆነው አሁን ከሆነ እኮ ሜቢ አሁን ቲክቶክ መሆን ፈልጋለሁ ብትል አሁን ፖስት ካርግ ሜቢ ቫይራል ሊወጣ ይችላል ገባ ግን ፖስት አድርገህ ድራፍት ካስገባው መቼም ቫይራል ያወጣል ማንም አያውም ኖ ውድድር ይሄ በቃ በተለይ ደግሞ የመንግስት ሰራተኞች ልጆች ትሆን ይችላል አብዛኛው ማጆሪቲ ኢትዮጵያ በቃ የሚድል ክላስ ወይም ሎወር ክላስ ትሆን ይችላል አፐር ክላስ ከሆናችሁ ደግሞ ሰብስክራይብ አድርጉት ማለት ነው ሶ ሚድል ክላስ ትሆን አብዛኛው ጊዜ በቃ ውድድር ነው የከሌ ልጅ ተመልከተው አንደኛ ወጥቷል ስትለው የከሌ ልጅ ቦርሳ ተገዝተለ ንግስት ልጅ ስትሉ አንተ አታወዳደር ነው ሶ ወደ ፖይንት አልጋ ኮምፒቲሽን ህይወታችሁ ድምጣጥ ያጠፋል እኔ ለራሴ አሁን ብዙ ኮንተንት ክሬተር መሆን ፈልጋለሁ ገባቻ በራሴ ነው ማስረዳችሁ ለራሴ ኤግዛምፕል አድርጌ ማለት ነው አሁን እኔ ከማንም ጋር አልወዳደርም ካሜራዬ ጠፋ ነው ማይክሮፎንም የለኝም እንደዚህ ብዬ አላማርርም ምክንያቱም ማንም ስለማያድነኝ በለኛ አቀም ጀመር ነው ሶ አሁን አሉ ልጆች በቃ ያበደ ካሜራ አላቸው ያበረ ማይክሮፎን አላቸው ያበረ ሴትአፕ ስቱዲዮ አላቸው ግን እነዛ ልጆች በእነሱ ጋር ወደድረው ገባ እኔ በራሴ በቃ እኮራለሁ ከየት እንደተነሳው ምን እያረኩ እንዳለው ምን እንደማርክ ስለማቅ በቃ በራሴ እኮራለሁ ሶ በቃ ከራሳችሁ ጋር ተወዳደሩ በቃ ከትናንት በቃ ማንንም አትሰሙ እግዚአብሔር በቃ ከራሳችሁ ለዘላችሁ ደግሞ ሰነፋቱ በቃ ከራሳችሁ ጋር ተወዳደሩ በቃ ከትናንትነታችሁ በቃ ኢቭን እንኳን ብትወዳደሩ አይክፋችሁ እሱ በለጠኝ ብላችሁ አይክፋችሁ ገባ መወዳደር የለባችሁ እንደዛ አመል ካለባችሁ ባይ ኔቸር ግን በቃ እንዲህ በቃ አይክፋችሁ በቃ ኖርማል ነው የጊዜ ጉዳይ ነው ብላችሁ ኮምፒቲሽን ነው ውድድር በቃ ጀስት ከራስ ጋር መወዳደር ከትናንት ማንነት ጋር ገርመዋል the next opponent is you በቃ ቀጣይ ተፋላሚ አንተ መሆን አለብህ ማለት ነው ሶ ይሄ በጣም አሪፍ ሶስተኛ ደግሞ go to gym to fucking gym በቃ እኔ ለምሳሌ ተመልክ እኔ ኤምኤም ፋይተር ነው መሆን ፈልገው ባባ ብዬ ተናግሬያለሁ ሰው ለምን ነው ጂም ሄደው ስትሉ ጂም ባይ ኔቸር ከጂም በላይ ሪከመንድ ማድረጋችሁ የሆነ አይነት ሚክስ ማርሻል አርት ብትጀምሩ ነው ጁዶ ሊሆን ይችላል ጂጂስቱ ረስትሊንግ ኪክ ቦክሲንግ ማይ ታይ ቦክሲንግ ኤምኤም ባጠቀል ፋይተር ለመሆን ሳይሆን ግን በቃ ሴፍ ለመሆን ገባ ለምሳሌ በቃ ለራስ ዲፌንስ ለማድረግ በቃ ከዲፌንስ በላይ ደግሞ ቴስቶስትሮን ሲጨምር በቃ ወንድነት ቢልድ ይደረጋል እምቢ የማለት አቅም ይዳብራል ሶ እምቢ ስትል ደግሞ ብዙ ነገር አሪፍ ነው ሶ እምቢ የማለት አቅም ይኖራል እምቢተኛ ስትሆን ደግሞ ለእውነትና ለሐቅ በቃ ተፋላሚ ትሆናለህ ሶ ወጥ ጂም ስለ ደግሞ በቃ ለጡንቻ ማዳበር ሳይደለም ለሜንታል ከዛ ደግሞ ለፊዚካል በቃ ያማራ አቋም እንዲኖር ቴስቶስትሮን አሪፍ እንደሆነ ወንድ እንድትሆን ከዛ ደግሞ በቃ ሽልጥልጥ አትሆንም ገባ ደረት አለ ምናምን ባይሴፕ አለ ትራይሴፕ አለ ያበደ የሆነ አቋም አለ ሶ ለዛ ነገር ደግሞ ይጠቅማል ሶ አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ ሰባተኛ ደግሞ ኢምፕሩቭ ዩር ኮሙኒኬሽን ሴቶች ጋር ማውራት ጀምሩ ሴቶች ለምን እንደምታወራ ነገር ከሴት ጋር ስታወራ በቃ ለምንም ነገር አይደለም ለሴክሹዋል ሪሌሽንሺፕ አይደለም ለፍሬንድሺፕ አይደለም ለምንም አይደለም ጀስት ኮሙኒኬሽን ነው ንግግርን በቃ ማካበት በተለይ ደግሞ እንግሊዘኛ ከቻላችሁ ቻርኛ ይሄ ይመጣልችኋል ሶ ከሴቶች ጋር ኮሙኒኬሽን ቢልድ አድርጉ በቃ ከሴቶች ጋር ማውራት ጀምሩ ወንዶች ስታወሩ ደግሞ ከናንተ የሆነ የሚቀርና ሐሳብ ከኖራችሁ አሪፍ ምክንያቱም ከናንተ ኢቭን ከጓደኛችሁም የተለያየ ርዕስ ስታችሁ ብትጨቃጨቁ አሪፍ ነው ግን ጭቅጭቅ ስላችሁ ደግሞ ጓደኛታው ጭቅጭቅ ሐሳብን ለመፍጠር ሐሳብን ለማፍጸግ የሚሆን ጭቅጭቅ ቢሆን አሪፍ ነው ከሴቶች ጋር ማውራት ጀምሩ በቃ ከሴቶች ስታወሩ አንደኛ ኮንፊደንሳችሁ ይጨምራል የንግግር ክህሎታችሁ ይጨምራል ብዙ ነገር በቃ ገባችኋ ኢን ላይፍ ሪሌሽንሺፓችሁ ለምሳሌ ትዳር ውስጥ የምትስገቡ አሪፍ ነገር ይሆናል ማለት ነው አታፍሩም የሆነ በቃ ከረጅ በቃ ሞራል ያለው በቃ እንትን አለ ገባችሁ በቃ እንደዚህ
ደፋር ወንድ ትሆናለህ ማለት ነው። ከሴቶች ጋር ማውራት ጀምሩ። ኢምፕሩቭ ዩር ኮሚኒኬሽን። ይሄ ደግሞ 8ኛው ደግሞ ክሎዝ ዊዝ ጋድ፣ ከፈጣሪ ጋር ቅረብ። ይህ ፖይንት አመድ ዲያቆን ይባላል። ዲያቆን ነኝ። ሙስሊም ልትሆኑ ትችላላችሁ፣ ፕሮቴስታንት፣ ካቶሊክ፣ ቡዲዝም፣ ሂንዱይዝም፣ ብዙ ሙስሊም ብዙ ልትሆኑ ትችላላችሁ። በሃይማኖታችሁ ፈጣሪ ነው ብላችሁ በምታምኑት በቃ በዛ ነገር ኢቭን የክርስቲና የምታምኑ ሰዎች ልትሆኑ ይችላል። በቃ በዛ ነገር በቃ ከዛ ነገር በቃ ክሎዝ ሁኑ። በቃ ገባችሁ? ክሎዝ ሁኑ ማለት ነው። ያ ነገር ደግሞ ሌላ ቀን አወራችኋለሁ ከፈጣሪ ሌላ ቀን አወራችኋለሁ በሰፊው ማለት ነው። ስለ ዶንት ስታርት ሴክሹዋል ሪሌሽንሺፕ። ይሄ አብዛኛው ቲኔጀር የሚሸወድበት ነገር ነው። ሴክሹዋል ሪሌሽንሺፕ ከማንም ጋር እንዳትጀምሩ። ገባ? ሴክሹዋል ሪሌሽንሺፕ ለምን እንደሚጎዳ ልንገርህ። ሴክሹዋል ሪሌሽንሺፕ ለጊዜው አሪፍ መስሎ ሊታይ ይችላል። ወይ ጓደኞች የሆነ ስለ ሴክስ የሆነ ሊያወሩ ይችላል፣ የሆነ ነገር ሊሉ ይችላል። ግን በፍጹም ሴክሹዋል ሪሌሽንሺፕ እንዳትጀምር ከማንም ሴት ጋር፣ ከማንም አይነት ወንድ ጋር ማለት ነው። ሴትም ከሆነሽ ችግሩ ምንድነው ብላችሁ የምትጠይቁን ከሆነ እዚህ ጋር አስቀምጥላችኋለሁ። ወይም ራሳችሁ ገብታችሁ በልጅነት ሴክስ ካደረግን ያለው ጉዳት ምንድነው? 18 አመት ነው ስለሆነ ነው። ገባ? እኛ አፍላ ወጣ ስለሆነ ስለዚህ ነገር ማውራት ያለብን በባህላችን ይሁን ባይለመድ እንኳን ማለት ነው። ነበርታል ሴክሹዋል ሪሌሽንሺፕ ከማንም ጋር። ገባ? ምክንያቱም በቃ ጊዜው አይደለም። ገባ? ጊዜው ሲሆን ነው ጊዜው የሚሆነው። በቃ ምንም አይነት በቃ ሴክሹዋል ኤክስፒሪየንስ ሊኖር አይገባ ከማንም አይነት ሰው ጋር፣ ከማንም አይነት ነገር ጋር ማለት ነው። በምንም አይነት ሴክሹዋል እንዳትጀምሩ። ምክንያቱም በቃ ስትጀምሩ አይምራችሁ አንደኛ ቴስቶስተሮናችሁ ይጨርሳል። ደግሞ በጣም አይምራችሁ ይጎዳል። ዲፕሊ እናወራበታለን ስለዚህ ነገር ማለት ነው። ኔቨር ስታርት በፍጹም በምንም አይነት ሱስ ውስጥ እንዳትገቡ። በምንም አይነት ሱስ ውስጥ እንዳትገቡ። ሱስ ምን ያደርጋችኋል? ዶማ ያደርጋችኋል፣ ባሪያ ያደርጋችኋል። ደግሞ ደስታ ጊዜያዊ ነው፣ ሰላም ግን ዘለዓለማዊ ነው። ሰላም ማለት ከራሳችን ጋር ከህሊናችን ጋር ሰላም ስንሆን ነው። ደስታ ግን ለምሳሌ ይሄ ቪዲዮ 10,000 ሰብስክራይብ ሲገባ ወይም 10,000 ቪው ሲገባ የሚሰማኝ ስሜት ነው። ያ ደስታ ይባላል። ከነገሮች የምናገኝበት ነገር ነው። ሰላም ግን ኢቭን ጥሩም ቢሆን ክፉም ሙድ ብትሆን ደስተኛ ስንሆን ነው። ሱስ ጊዜያዊ ነው፣ ደስታዊ ነው። ገባ? ከሊና ጋር አያስታርቅም። ደስታዊ ፈልጋለሁ የምትል ከሆነ ይህ ህይወት ያንተ ነው፣ በኋላ እንዳይቆጭህ ነው። ኔቨር ማስተርቤሽን ሊሆን ይችላል፣ ሲጋሬት ሊሆን ይችላል፣ ጫትም ሊሆን ይችላል፣ የተለያዩ ሱሶች ሊሆን ይችላል። እንዳትጀምሩ። ምክንያቱም አዘይ ደፍደደይ ለእናንተ ይጎዳችኋል። በቃ የማይጠቅም ሰው የሚያደርጋችሁ በቃ እናንተ ባለው ውስጥ ያ ማንነት ይገላችኋል። ብዙ ብያለሁ። ከዛ ደግሞ መጠጥ አትጠጡ። በቃ ልጆች ስትሆን መጠጥ አትጠጡ። ጀስ በቃ ብትጠጡ አሪፍ ነው። 18 ስለሞላችሁ ያን ያህል አትጠጡ። በቃ አላችሁ መጠጥ አሪፍ ነው። 2 1 በቃ ጀስ ለእንትን በቃ ለተወሰነ ነገር ብላችሁ ነው እንጂ በቃ ጨብስ ምናምን ብላችሁ ሌላ ነገር አትቡ። ከዛ ደግሞ ጓደኞች አታብዙ። በቃ ጓደኞች አታብዙ። ጓደኞች ያጠፋችኋል። ስለ ጓደኞች ደግሞ ቪዲዮ ሰርቻለሁ፣ ልታገኙ ይችላላችሁ። የዛሬው የነበረው ቪዲዮ ይሄን ይመስላል። ብዙ ነገር እንደተማራችሁበት ፎሎ እና ላይክ ረሳ። ዩቲዩብም ሰብስክራይብ አድርጉ፣ ቲክቶክም ፎሎ አድርጉ። ዋን ላቭ